ዳና ከሌሎች እስካሁን ድረስ ከሰራናቸው ቲቪ ድራማዎችና ከሌሎች ስራዎች በጣም ጥሩ የሆነው ውስጥ ላይ ችግር የለውም። ሴራ በመሸረብ በተንኮል አንዱን ለመጣል ሆን ተብሎ አይደለም። ሁሉም ምክንያት አላቸው። ጠርተው ልጅ በመኪና ጭንቅላቷን እንዳለ ያልካት አሉ። አው ምናምን ትላለህ። ያው እንደው በትችል እግሯንም ድገማት ተመልሳ እንዳትመጣ ነው ያሉትና አብሮን እንደቆየ ገጸ ባህሪ ሆኜ ሳስበው ያሳዝነኛል። ሰው በጣም አስቸጋሪ ነበር። በተለይ ባለቤቴ ሲያየው የተሰማውን ነገር ልነግርህ አልችልምና የእውነት እስኪመስል ድረስ ያስጨንቅ ነበር። እንዴ ከሚኪ ጋር ነው እንዴ ነው ነገሩ? በጣም እኮ ተወዷለች እኮ። ቀበቶን ተበቃሪ ምንድነው ምናምን የሚሉ ሰዎች አሉ። የዓለም ካራክተር እስካሁን ከሰራኋቸው ለየት ያለ ካራክተር ነው። ሲዝን 3 እንደውም ከሌሎቹ ከሁለቱ ሲዝኖች የተሻለ እንደሆነ ብዙ ሰዎች አስተያየት ሰጥተውኛል። ሁሉም ነገሩ ከጊዜ ወደ ጊዜ ከምዕራፍ ወደ ምዕራፍ እየተሻለ መጥቷል። በጣም ደስተኛ በጣም የረካሁበት በጣም የምረካበት ወደፊትም በጣም የምኮራበት ስራ ነው። ድጋፋቸው ለሰጡንና ዳና ለተከታተሉት ሁሉም ግን ምስጋና ያቀርባለሁ። የዳና ድራማ የምዕራፍ 3 ቅኝት የመጨረሻ ክፍል ባለፈው ሳምንት በክፍል 2 የዳና ድራማ የምዕራፍ 3 ቅኝታችን በድራማው ውስጥ ወሳኝ የሆነውን ሚና ይዘው ሲጫወቱ የነበሩትን ተዋንያን ድራማውን ከራሳቸው እይታ ስሜትና ፍላጎት አኳያ እያነጻጸሩ ሐሳባቸውንና አስተያየታቸውን አካፍለውናል። በዛሬው የመጨረሻው የቅኝት ዝግጅታችን በአጠቃላዩ የዳና የምዕራፍ 3 ድራማ የአሰራር ሂደት የታሪክና የጭብጥ አወቃቀር በድራማው የተነሱ የተለያዩ ማህበራዊ ኢኮኖሚያዊና ባህላዊ እንዲሁም ስነ ልቦናዊ ምልከታዎች ጥበባዊ በሆነ መልኩ እንደምን እንደተዳሰሱ ከባለሙያዎችና ከፕሮዳክሽን ክፍሉ አባላት እይታ አኳያ እንቃኛለን። ተዋንያኑም ቢሆን በመልእክቶቻቸውና በተመረጡ የድራማው ትዕይንቶቻቸው መልሰን የምናገኛቸው ይሆናል። በመጨረሻም ከሁላችንም ጋር ለበርካታ ሳምንታት አብሮን የቆየውን የዳናን ድራማ በራሳቸው ስሜት ሊያዩት የፈለጉትና አንዱን ትዕይንት መርጠው በአርት ቀናቸው የተወኑትን የአዳማ ቅዱስ ዮሴፍ ትምህርት ቤት የ12ኛ ክፍል ተማሪዎች ራሳቸውን እንዴት እንደለኩና የትወና ጥበብ ስሜታቸውንም እንዴት እንዳንጸባረቁ እናያለን። መልካም ቆይታ ከዳና የምዕራፍ 3 የመጨረሻ ቅኝት ዝግጅት ጋር። የቲቪ ድራማ ሲባል ቤተሰብ ወይም የቤተሰብ አባላት በሞላ አንድ ላይ ታድመው የሚመለከቱት የድራማ አይነት ነው። እንግዲህ የቤተሰብ አባላት ስንል ህፃናት አሉ፣ አዋቂዎች አሉ፣ ጎረምሳዎችና ጎረምሳዎች እንዲሁም አባትና እናት አያትም ሊኖር ይችላል። በጋራ የሚመለከቱት ሁሉንም አስታሞ የሁሉንም ስሜት በተቻለ መጠን የሁሉንም አስተሳሰብ ወደ ጋራ አቨሬጅ ወደምንለው አማካይ አምጥቶ የሚያስመለክት በተቻለ መጠን በጋራ የሚመለከቱ ሰዎች የጋራ አረዳድ እንዲኖራቸው የጋራ መዝናናት እንዲኖራቸው ታስቦ የሚዘጋጅ ትንሽ ጥንቃቄ ድፍረት በእውቀት የሚጠይቅ ከድራማዎች ሁሉ ትንሽ ከበድ ያለ ድራማ ነው የቲቪ ድራማ። ተከታታይ ድራማ መጻፍ በጣም ከባድ ነው። ደራሲው ጽፎ ካልሰጠ ፕሮዲዩሰሩ ያን ነገር ወደ ዳይሬክተሩ ወይም ወደ ተዋናዮቹ ምናምን ለማድረስ ይቸግራል። ተዋናዮቹም በደንብ መዘጋጀት ሳይዘጋጁ ለመስራት በቂ ጊዜ ሊያጡ ይችላሉ። ከዛ ላይ ደግሞ የሚጠብቀው ተመልካች ደግሞ በሰዓቱ ላይ ይችላል። ስለዚህ ይሄ ሁሉ ነገር በትክክል እንዲሄድና የታሰበው ነገር እንዲሳካ በየሳምንቱ ለአየር ላይ እንዲውል ትልቁ ጫና ያለው ደራሲ ላይ ነው። ሲዝናል ድራማን ሲያስቡ ቀድሞ ነገር ወይ ቀድሞ የመመልከት ልዩ ተሰጥኦ ችሎታ ሊኖራቸው ያስፈልጋል። ቀድሞ የሚመለከቱት ነገር ደግሞ የአካባቢያቸው የአገራቸው ሁኔታ ፖለቲካዊ ሊሆን ይችላል፣ ማህበራዊ ሊሆን ይችላል፣ ወይም ሌላ አቅጣጫ ተመልክቶ እሱኑ ድራማታይዝ ማድረግ የሚጠይቅ መሆኑ ሲዝናል ድራማ ከሌሎች ድራማዎች ደግሞ በቴሌቪዥን ከሚተላለፉ ድራማዎች ለየት ያደርገዋል። በህገወጥ ሰዎች ዝውውር ላይ መስራት ስናስብ
በጣም ብዙ ጥናቶችን አይተናል። የሚመለከታቸው መስሪያ ቤቶች፣ የሚመለከታቸው ባለሙያዎች፣ እንደገና ደግሞ በዚህ በህገወጥ ስደት ላይ የተጎዱ ወገኖች በጣም ብዙ አነጋግረናል። ህገወጥ ደላሎች ያሉበትን አካባቢ እንዴት እንደሚሰራ ብዙ ነገር ማለት ለጽሁፍ ነው ብለን ሳንል በደንብ ህሊናና ኤልያስ ኢንቨስቲጌት የሚያደርጉትን ነገር በትክክል እኔ ኢንቨስቲጌት አድርጌዋለሁ። ምን እየሆነ ነው አለ። አካባቢውን አጠና፣ ዓለማዊ ሁኔታን አጠና። ምን ብል የቤት ውስጥ ችግሮቻችን፣ ማህበራዊ ችግሮቻችን፣ ሰዋዊ ችግሮቻችን እንደተጠበቁ ሆነው የህዝብን ቀልብ በሳበ ህዝብ መፍትሄ እስካጣለት ድረስ ባነባበት ባዘነበት የብብት ውስጥ ቁስል በሆነበት ጉዳይ ላይ ተረባርቦ ኢኒሼቲቭ ወስዶ መስራቱ አንድ ለየት የሚያደርገው ነው። ፈጠራም ይጨመርበታል። መፍጠር ነው መፍጠር መቻል አለብህ ግዴታ። ልብ ሰቀላ ሊኖረው ይገባል። ይሄኛው ክፍል ሲቋጭ ለሚቀጥለው ክፍል ተመልካች ጓጉቶ እንዲጠብቅ ልብ የሚሰቅል ነገር አድርገህ ማለፍ አለብህ። ረጅም ነው፣ ሰፊ ነው። እንደሚረዘምበት ምክንያት ከምዕራፍ 2 ይዘናቸው የመጡ የጎንዮሽ ታሪኮች ነበሩ። የእያንዳንዱ ቤተሰብ የቲዮርጋ ቤተሰብ አለ፣ የነሚኪና የቤቲ ታሪክ አለ፣ የነዘውዱ ቤተሰብ ታሪክ አለ፣ በዘውዱ ቤተሰብ ዙሪያ ደግሞ የናይዳ አለ። በጣም ሰፊ ነበር። የጎንዮሽ ታሪኮቹ ራሱን የቻለ በጣም ሰፊ ነበር። እንደገና ደግሞ የህገ ወጥ የሰዎች ዝውውርና ንግድ ላይ ያተኮረም ነበረ። እሱም ራሱ በጣም ሰፊ ነው። በሱ ምክንያት ትንሽ ሰፋ በተን ብሎ ጀምሮ ስለነበረ እነዛን ታሪኮች ለመሰብሰብና ለመቋጨት ሲባል ትንሽ ረጅም ክፍሎችን ሄደናል። ሶስቱ የተነሱት አንኳር ጉዳዮች፣ አገራዊ ጉዳዮች፣ ህብረተሰባዊ ጉዳዮች፣ ሰዋዊ ጉዳዮች እንዳይደርቁብን ተጨማሪ ነገሮች ተጨምሮበታል። ይኸውም ለምሳሌ ወለላ አሰፋ የምትተውንበት የእቴቴ ገጸ ባህሪ መጀመሪያ በእህትነት ቀጥሎ በእናትነት ልጅ ፍለጋ ስትዋተት፣ አብዛኞቹ ለራሳቸው ታማኞች ናቸው፣ ለማንነታቸው ታማኝ ናቸው። ይሄ በጣም አስፈላጊ ነው። ለምሳሌ ሁሉም ሰው የራሱ የሆነ ፍላጎት ይኖረዋል። ያንን ፍላጎቱን ለማሳካት ይሄዳል። ግን ሴራ በመሸረብ በተንኮል አንዱን ለመጣል ሆን ተብሎ አይደለም። ሁሉም ምክንያት አላቸው። ለምሳሌ የገሊላን ገጸ ባህሪ ብናየው ሚኪን ትወደዋለች እና በሚኪና በቤቲ መሃል ያለውን የፍቅርና የትዳር ግንኙነት ሳንካ ለመፍጠር ነው የመጣችው። እዚህ ጋር ሳንካ እየፈጠረች ነች ያለችው። ግን ገሊላ እንረዳታለን። አንዱ ሲረግመው፣ አንዱ ምን ያድርግ ሲለው፣ አንዱ ምን ሲለው በምክንያትና በውጤት እየተሰናሰለ የሄደ ድራማ ነው። ዳናን ሳይ አብርሃም ብትሆን በጣም ነው ማሳዘነ፣ በጣም ነው የምጨነቀውና ድራማ ያየው አልመስልም። በቃ ያለኝ ጭንቀት ማለት ነውና በጣም ነው የሚያስጨንቀኝ። እና አንዳንዴ እንደዚህ አይደለም መሆን የነበረበት እንዲህ ቢሆን የተሻለ ነበረ ብዬ የምላቸው ነገሮች አሉ። አንዳንዴ ደግሞ ጥሩ ነው ማለት የተሻለ ተረተውታል ወይም ደግሞ የተሻለ አድርገውታል የምልባቸው አጋጣሚዎች ነበሩ። ዳና በእኛ እምነት አስተማሪ ነበረ። አስተማሪ እንዲሆን የምንፈልገው በሁለት መንገድ ነው። አንዱ ተዋናዮች በተሰጣቸው ዲያሎግ የሚያስተላልፉት መልእክት ነው። ለምሳሌ ስለ ምርመራ ጋዜጠኝነት ዳኝ የሚያቀርባቸውን ሀሳቦች ወይም ስለ ሂውማን ትራፊኪንግ እነ ኤልያስና እነ ሂሊና ያቀረቧቸው ሀሳቦች፣ በሬዲዮ ጣቢያ ግምገማ ላይ ቀርቦ የነበሩ ስለ ሙስናና ሌሎች ችግሮች፣ የመልካም አስተዳደር ችግሮች፣ እነዚህ በቀጥታ የሚያስተምር ናቸው። ሌላ ድራማው ያስተምራል ብለን የምናስበው በድባብ ነው። ፊልሙ ስንሰራ የምንሰራቸው ስራዎች በሙሉ አስበን ነው የምንሰራቸው፣ እንዲሆን የምንመኛቸው ናቸው። ለምሳሌ ሁለት ነገር መውሰድ ይቻላል በቅርቡ ከሰራናቸው ስራዎች። አንዱ ፖሊሶች ወንጀለኞችን ለመያዝ የሚደረግበትን ስምሪት ለምሳሌ እንዲሆን የምንፈልገው ነው። ሁሌ ላይሆን ይችላል። ሞተረኛ ፖሊስ ከፊት እየመራ ወይም መንገድ እንትን ያደረገ ችግር ቢፈጠር አምቡላንስ መጥተው ሌሎችም መደረግ ያለባቸው በእንዲህ አይነት አደጋ ጊዜ መፈጠር ያለባቸው ሁኔታዎች በድባብ እንገልጸዋለን። ኢቨን አደጋ ሊያስከትል የሚችሉ ኮንዲሽን ውስጥ ገብተው ጋዜጠኞች የሚሰሩት ስራ የራሱ እያንዳንዱ ሰው በስራውና በሙያው ላይ ያለውን ኮንዲሽን እንዲማር የምናደርግበት መንገድ ነው። ሊያስተምረን የሚችለው ነገር ምንድነው? ለሙያው አንድ ባለሙያ
በምን ያህል ትጋት መሄድ እንዳለበት የሚያሳዩ ጋዜጠኞች አሉ እና ብዙ መስዋዕትነት የሚጠይቅ ስራ መሆኑን ያሳያል ችግሮቹን ነቅሶ ለማውጣት በተረፈ ደግሞ ልክ በየትኛውም የህብረተሰብ ክፍል በየትኛውም የሥራ ዘርፍ እንዳለው ሁሉ አንዳንድ ብልሹ የሆነ ተልካሻ ባለሙያም እንደዚሁ ሲያጋጥም ደግሞ ምን ያህል ነገሮችን ሊያወሳስብና ጥፋቶችን የባሰ የከፉ ሊያደርጉ እንደሚችሉም ትምህርት የተሰጠበት ነው ብያምናለሁ። ከባድ ቢሆንም በጣም ደስተኛ በጣም የረካሁበት በጣም የምረካበት ወደፊትም በጣም የምኮራበት ስራ ነው። ሁለቱም ላይ ስለነበርኩበት በዚህ ሰዓት ለካሜራ ጀርባ መሆኑ ይቀለኛል። ካሜራ ጀርባና ያው ከካሜራ ፊት ስትሆን ትንሽ ካሜራ ፊት ያስፈራልና እንደዚህ ነበር በላይት እምጠብሳቸው ተላለ በጣም ይሞቃል። እንደ ፍላጎት ነው። ጎበዝ ተዋናይ በሆን ከካሜራ ፊት መሆን ፈልግ ይሆናል። ስለዚህ እኔ ደግሞ ኤዲቲንጉን ኢንተረስት ኤዲቲንጉ ነው። ፊልምም ሰርቻለሁ። የመድረክ ቲያትሮች ላይም ሰርቻለሁ። በአሁን ሰዓት ግን ከካሜራ ጀርባ ሆኖ ሁሉን ነገሮች ከኋላ ሆኖ መከታተሉ ለኔ ጥሩ ነው ብዬ አስባለሁ። ምክንያቱም ለኔ ያው ሙያዬም ስራዬም ከካሜራ ጀርባ ስለሆነ ከካሜራ ጀርባ ያለው ነገር ለኔ ይመቸኛል። ብዙ ነገር የምታይበት ነው ነገራችን ላይ ከካሜራ ጀርባ በተለይ ኤዲቲንግ ላይ በጣም ብዙ ነገር ነው የምታየው። የሁሉንም የአክተሩንም የካሜራውንም ደካማና ጠንካራ ጎን የላይትማን የሳውንድማን የሁሉንም ነገር የምታየው ፋይናሊ ኤዲቲንጉ ላይ ነው። በኢስት አፍሪካ ፊልም ፕሮዳክሽን ከኦልሞስት ከነፕሪ ፕሮዳክሽኑ ወደ 3 አመት ሆኖናል። የሚከብዱ ነገሮች ቢኖሩም እነዛ የሚከብዱ ነገሮችን ተቋቁመ ለኡሁድ ማድረስ ስላለብህ ተፈተናለህ። በዚህ 3 አመት ውስጥ በጣም ብዙ ትምህርቶችን አግኝቼበታለሁ። ያው እየተሻሻልኩ ነው የመጣሁበትም። አንደኛ ሁሌ ነው የምሰራው፣ ዴይ ቱ ዴይ ነው የምሰራው፣ አመቱ ሙሉ ነው የምትሰራው። ስለዚህ ቀን በቀን በሰራህ ቁጥር ቀን በቀን ከተባረክ ቁጥር ቀን በቀን ድምጽ በሰራህ ቁጥር አዳዲስ ነገር ነው እየሰራ የምትሄደው። አዳዲስ ሶፍትዌሮችን ነው ራስህን አፕዴት እያደረግክ የምትሄደው። ስለዚህ በጣም ነው እየተማርክ፣ ትምህርት ቤት ነው ስራ ቦታም አይደለም። ፕሮዳክሽን ቲቪ ሲሪስ ትልቁ አድቫንቴጁ ይሄ ነው። አብረው ያደጉ ነገሮች አሉ። በላይት ሲስተም በሳውንድ ሲስተም አንድ ላይ አብሮ ነው ያደገው። ካሜራው ብቻውን አይደለም ያደገው። ከኢስት አፍሪካ ፊልም ፕሮዳክሽን ብዙ ልምዶችን አግኝቻለሁ። እኔ አርቱ ላይ የለውም ሌላ ፊልድ ነው ያለኝ፣ ግን በጣም ደስ የሚል ልምድ አግኝቻለሁ። ውሳኔ ሰጭነትን ተምሬያለሁ፣ አመራርን ተምሬያለሁ። ቲቪ ሲሪስ እንደ ስራ አይደለም ስለ ሁሌ ነው የምንገናኘው። የጥበብ ስራ ደግሞ ጀስት በጣም ፋሚሊ ነው የሚያደርገው። ጓደኝነትን ቤተሰባዊነትን ስለሚፈጥርልህ በጣም ተሳስበ ተቀራርበ ስለምትሰራ ሩቅ እንትን አትልም። እንደ ሩቅ ሰው አይደለም የምትተያየው። ዝም ብለህ ላይቱን እዚህ ጋር አብራው እዛ ጋር መልሰው እንደዚህ የሚባል እንትን አይደለም። ተነጋግረን እንዴት ብናደርገው ይሻላል፣ የቤቱ አቀማመጥ፣ የቤቱን ፎርም፣ የቤቱ ጥበት፣ ስፋት ያንን ነገር አይተህ ነው ሴት የምታደርገው። ፕላስ ሶርስ አለ፣ ሶርስ ተከትለህ ነው የምትሰራው። እንደማመጣለን ስተታችን ምንድነው? ዛሬ ያጠፋሁት ነገር አለ ወይ? ጥሩ ነገር ያደረኩት ነገር አለ ወይ? ይሄን አጥፍተሃል፣ ይሄን አሻሽለሃል፣ ይሄን እንደዚህ አድርግ እየተባባልን እንተራረማለን። አንዱ ያንዱን ሙያ ማክበሩ ነው ለዚህ አሪፍ የሆነ ደረጃ ያደረሰን ነው ማለት። በቅርብ የምትገናኝ የምትተያየቅ ነው ከስራው ባሻገር ማለት ነው። ስለዚህ ለኔ ፕሮዳክሽን ክሩ በጣም አሪፍ ነው የማስበው። ፕሮዳክሽን ላይ እውነት ለመናገር በጣም ቀላል በሆነ መንገድ ተደማምጠን በተቻለ መጠን ሁሉም ሰው ለስራው ትኩረት ሰጥቶ ስራውን ፎከስ አድርጎ የሚሰራበት አይነት ኢንቫይሮንመንት ነው የነበረን። የእውነት ሁሉ ጊዜም ደስ ይለኛል ቀረጻ ሲኖረኝ። እንደ ስራም አይደለም የሆነ አንድ ቤተሰብ አይነት ስሜት ተሰምቶን ሁላችንም በቁም ነገሩም በጨዋታውም ሰዓት በተመሳሳይ አይነት ስሜት ሆነን የምንሰራበት ጊዜ ነበርና
በጣም ደስተኛ ሆኜ የሰራሁበት ድራማ ነው። በዚህ በኩል በጣም ደስ ይለኛል። የእውነትም አንዳንዴ ልሰራ የመጣው ሁሉ አይመስለኝም። በቃ ላወራ ልጫወት እኔ ጥላውን ነው የሚቆጣኝ ዳይሬክተራችን ጥላውን ራሱ የሚቆጣኝ እንደ ልጁ እንደ ቤተሰብ ነው። ገባ ተሰማምተ በጣም ደስ ብሎ እንጃ በጣም በቃ ሪላክስ አድርጌ ነው የሚሄደው። ያለው ፍቅር ደስ ይላል። ትጋታቸው ደስ ይለኛል። እውነቱን ለመናገር አይደክሙም። ባለመታከት ነው የሚሰሩት። ከላይ ታች ሲሉ ያንን ዕቃ ይዘው ትልቅ ትምህርት ማግኘትበታለሁ ከነሱ ድካማቸውንም ችለው ይሄው ሰክሰሱን እንግዲህ አሁን ህዝብ እየመሰከረ ነውና እግዚአብሔር ያክብርልን። በጣም የምንወደው በጣም ደስ የሚል ቲም ነው የዳና ቲም። ሁሉንም በዚህ አጋጣሚ ማመስገን ፈልጋለሁ። እጅግ በጣም ጥሩ ጊዜ እንዲኖረን እንዳይሰለቸን። ምክንያቱም አንዳንዴ ሁሉ ጊዜ በየጊዜው ቶሎ የምትገናኝ ስትሆን በስራ አጋጣሚ አለመግባባት ይፈጠራል፣ መሰለቻቸት ሊፈጠር ይችላል። እነዚህ ነገሮች እንዳይሆኑ ጥሩ ጊዜ እንዲኖረን አድርጓልና በዚህ በኩል ፕሮዳክሽን ክሩ ለስራ ያለው ቀናነትና መልካምነት እጅግ በጣም ደስ ይለኛል። የዳና ትልቁ ጥንካሬ በጣም የተዋሃደ የፕሮዳክሽን ቲም፣ በጣም ደስተኛ ሆነ የሚሰራ ተዋናይ እና በጣም በከፍተኛ ጥረት የተሰራ ስክሪፕት፣ ጥናት ላይ የተሰራ ጽሁፍ፣ አዜብ በጣም አርጋ የጻፈችው ጽሁፍ፣ እነዚህ ሶስቱም የተሻለ ስራ እንደሰራ አድርጓል። በዚህ ፕሮዳክሽን ላይ ያለ ረጅም ጊዜ የቆየ ሰው ነው። ተዋናዮች ብትወስድ ከገመና 1 ገመና 2 ጀምሮ የመጣን ሰዎች አለን። አብረን የመጣን ሰዎች ነን። ብዙ አመት ስራ ላይ ማብረን ነበር። እነ ኪሮስ ኃይለሥላሴ፣ እነ ሜሮን ጌትነት፣ እነ ኤልያስ ጆኒ፣ እነ ተስፋራን ብትወስድ ከመጀመሪያም ጀምሮ በረጅም ጊዜ አብረን ስራ የቆየን ሰዎች ነንና ኦፍ ኮርስ እኔ እንደ ዳይሬክተር አሁንም ማስበው ዋናውን ነገር የፊልሙ ወደ ህዝብ መቅረቡ ብቻ ሳይሆን ፊልሙ ከመቅረቡ በፊት ያለው ሁኔታ ያለው ድባብ ጥሩ እንዲሆን ሰራለሁ። ስለዚህ በእኔ እምነት አስተዳደግም ሊሆን ይችላል። ጦርነትና ፊልም የአንድ ሰው ውጤት አይደለም። በጣም ብዙ ሰዎች ለምሳሌ የሆነ ቦታ ላይ በጣም የደከመ ሰው ቢኖር ጦርነቱ በሙሉ ሊበላሽበት ይችላል። ፊልምም ይሄንን ነው። በሁሉም ቦታ ላይ መጀመሪያ ጽሁፍ ይሰራል፣ ጽሁፉን ገመግመዋለን። ጽሁፉ ከዛ በኋላ ለአክተሮች ይሰጣል፣ አክተሮች ራሳቸውን አስተያየት ይሰጣሉ። ከዛ በኋላ መልሰን ይሄንንም እንገመግምበታለን፣ የሄደበትን መንገድ። ወደ ትወና ስንሄድ ከዛ በኋላ ዘሴም ነው። ተዋናዩ፣ ፕሮዳክሽን ማናጀሩ፣ ሎኬሽን የሚታከልበትን ላይት፣ ድምጽ ይህን ሁሉ ተዋህዶ በትክክል ሲሄድ ነው ድራማው ሊሆን የሚችለውና ኦፍ ኮርስ እኔ እንደ ዳይሬክተር የማደርገው እነዚህ ስራዎች ሰዎች በሙሉ ስራቸው እንዲሰሩ ማድረግ ነው። 2 እና 3 አመት ዳና እስከ ሲዝን 1 እስከ 3 ድረስ እስካሁን ድረስ በመጣንበት መንገድ ጥሩ ነበረ ማለት ይቻላል። ይህንን ደግሞ አንዱ ጠንካራ ጎናችን ነው። ቢስተካከል ብዬ ማስበው የሰዓት ጉዳይ ነው። ዳና ላይ እርግጥ ነው ፕሮዳክሽን ከባድ ስራ ነው። ሁሉም ሰው በኩል ሰዓት ተመችቶት በኩል ቀን ተገናኝቶ የተለያዩ አስቸጋሪ ነገሮች አሉ። የቦታ ለመመቻቸት፣ የአልባሳት ጉዳዮች፣ የቀረጻ ቦታዎች እንዲህ አይነት ነገሮች መሰናክሎች ይኖራሉ። ያንን እረዳለሁ። ሆኖም ግን በተቻለ መጠን ዳና ላይ ሰዓት ተስተካክሎ በተባለው ሰዓት የመስራት ነገር ብዙ ይቀራል ብዬ አስባለሁ። ሊስቡ የሚችሉና ወደ እውነታው የቀረቡ አይነት ዲያሎጎች ቢሆኑ ምልልስ ቢሆን አንዳንዴ ረዘም ይላል። አሁን ካጋጠሙን ችግሮች አንዳንዴ አንድ ገጽ ምናምን አንድ አክተር የሚናገረው ነገር ይመጣልና ስናወራውም ነበር። እነሱ ነገሮች በምልልስ ነው፣ እንደ ሞኖሎግ አንድ ሰው በጣም ካነበነባቸው ለተዋናዩም አስቸጋሪ ነው፣ ለተመልካችና ለአድማጩም ደግሞ የሚያሰለች ነገር ስላለው የበለጠ ቢታሰብበት እላለሁ። በዳና ላይ ይፈጠሩ የነበሩ ችግሮች አብዛኛዎቹ የሀገራችን የፊልም ኢንዱስትሪ ያለውን ችግር ውጤት ናቸው ብዬ ነው ማለት። ይህንን የሀገራችን የፊልም ኢንዱስትሪ በጣም ብዙ ወጣቶች የስራ ዕድል እየፈጠረ በጣም ብዙ የሚባለውን ታክስ እየከፈለ በየጊዜውም እድገት እያሳየ የመጣ ኢንዱስትሪ ቢሆንም ባለቤት ያለው አይመስልም። ጠንካራ የሆነ አመራርና ድጋፍ አይደረግለትም ብዬ ነው ማለት። ስለዚህም ያልተስተካከለ ኢንፍራስትራክቸር አለው። ማሰልጠኛዎች የሉም። የተማረና ጥሩ የሆነ የሰው ኃይል የለም። ድጋፍ አይደረግለትም። ማቴሪያሎች የምታስገባቸው ማቴሪያሎች ሁሉ በጣም ኤክስፔንሲቭ ናቸው። ስለዚህ ይህንን ተዳምረው እንደ ማንኛውም የፊልም ኢንዱስትሪ ዳና ላይም እነዚህ ችግሮች አሉበት። በተጨማሪ ባክሎግ በየጊዜው ያለመኖር፣
የስራ ዲስፕሊን ችግሮች፣ በሰዓት አለመገኘት፣ እነዚህ የመሰሉ ችግሮች በአጠቃላይ እንደ ማንኛውም ኢንዱስትሪ ላይም ነበሩ። ከውስጥ ቁልፍ ሰክታበታለች መሰለኝ። ቀስቀሳችን አይቀር እኔ ስትይ መሞጣ አይቀር ሊያ በር እየተንኳኳ ነው። ሊያ አቤት ኤልያስ ምን ያረጋል? ምን ያረጋል? ምን ታረጋለህ? አንኳኩታችሁ ስለከፈትኩ ነው እንጂ ጧብዬ ተኝቼ ነበር። ምን ነው ችግር አለው? ችግር አለ ወይ? ገርል ፍሬንዴ ቤት የኔን ስታት ታርገተኝታ ችግር አለ ወይ ትለኛለህ? ችግር አለ ወይ? ምን ያለች የሰጠችኝ እኔ ምንም አውቀው ነገር የለም። እሺ ና ቀጥ ብለው ውጣ። ናውጣ ሚኪ ናውጣ ሚኪ ይሄን አርገህ ምን ትሰራ? ሚኪ ናውጣ ሚኪ ይሄን አርገህ ምን ታረጋለህ? ሚኪ ታረጋለህ? ናውጣ ናውጣ ሚኪ ሚኪ ናውጣ ሚኪ ናውጣ ምን አገባ? እዚህ ቤት የፈለኩት እሷ አምጥቼ ማሳደር እችላለሁ። እሺ የቤት ኪራይ የሚከፍል እናትና አባታችን ናቸው። ጃንተ ነው እንዴ? ይኸውልሽ አንቺ ብዙ የማታውቂው ነገር አለ። ይሄ ሰው እዚህ ቤት ምን ያደርጋል? ምን ያደርጋል? እኔ አስረዳለሁ። ሚኪ እዚህ ቤት የመጣነው ከኔ ጋር ነው። ማስብለህ አይጠበቅብሽም እንጂ አንተ ምን አገባ? ግዴ ለምን እዚህ ቤት ለምን እንደመጣን ነው ያስረዳለሁ። እኔ እናንተ እንገናኛለን። ሚኪ 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 ያናገባል እንዴ? ሚኪ አንድ ያናግረኝ ሚኪ። ምን እንድልሽ ነው የምፈልጊው? ምን እንድልሽ ነው? ምን አይነት ግንኙነት እንዳላችሁ እያወቁ የኔን ሸርት አድርጎ አንቺ ቤት ተኝቶ አግኝቼው እኔን አስወጥተሽ እሱን አስገባሽ አይደል? እንደሱ አይደለም ሚኪ። ቆይ ላስረዳ። ትላንት ማታ ግን እንደሱ አላልሽኝ ሚኪ ሚኪ ቆይ ሌላው ቢቀር አደውሉልኝም ነበር? ስልክ ዝጋ ነበር እንዴ? በዛ ላይ ከመቼ ወዲህ ነው ኤልያስ እዚህ ማደሩ አዲስ የሆነው? እኔ የሚኪና የኤልያስ መገናኘት እኔ ምን ሊገባኝ አልቻለም። እኔ በደንብ ገብቶኛል። ማታም ስደውልልሽ አብራችሁ ነበራችሁ። ለዚህ ነው ስደውልልሽ አትደውልልኝ፣ አልወድህም፣ የሚኪ ነኝ ምናምን ያልሽው አይደል? ምን ምንድነው? አሁን ሰዓት ደርሶብናል። ወደ ስራ መሄድ አለብን። ልብሳችንን እንቀይር። ቤቲ ምን? ቆይ እንዴት? አይ ነው ልክ አይደለም። ግን ምን ማድረግ ነበረ? ቢኒ እያስቸገረኝ ነው ብዬ ማለት ነበረብኝ። ካራክተሯን በጣም ነው የምወዳት። በጣም አድናቂዋ ነኝ። በጣም ነው የምወዳት። ለዛም ጭምር ይመስለኛል እንድመረጥ አስተዋጽኦ ያደረገኝ ለሷ ፓርት ማለት ነው። ትወና ለኔ ሲሰጠኝ በጣም ደስ ብሎኛል። የተሰጠኝበት ምክንያት አንደኛው ኪሎ ነበር። ወደሱ የሚቀርብ ሁኔታ ስላለኝ ነው። ስለምንመሳሰል መሰለኝ። የሱን ያህል ባይሆንም እንደኔ የተሰጠኝን ገጸ ባህሪ በተቻለ መጠን ሰርቼዋለሁ። ፐርፌክት እሷን ባልሆነ ያቅሜን ያህል እሷን ሰርቻለሁ ብዬ አስባለሁ። በጣም እርግጠኛ ነበርኩ እንደምትወት።
እነሆ የዳና ምዕራፍ 3 ድራማ የሚጠናቀቀው በዚህ መልኩ ይሆናል። የዳና ድራማ በበርካታ የጥበቡ ዓለም ታዳሚዎች ቀልብ ውስጥ በአብሮነት የሚኖርና የብዙዎቻችንን የማህበራዊ ህይወት ስንክሳር እየነቀሰ የመዝለቁ እውነታ ድራማውን ሳምንት እስከ ሳምንት በጉጉት እንዲጠበቅ ማድረጉ እውነት ነው። የጥበቡ ዓለም አንድ እንድምታ የሆነውን የማዝናናት ድርሻ በብቃት ለመወጣት ቢሆንም ተዋንያኑም ሆነ በድርሰትና በፕሮዳክሽን ስራ የተሳተፉ ባለሙያዎች ቀን ተሌት ለፍተዋል። የሁሉም ባለድርሻዎች ዓላማ ክቡራን ተመልካቾች ከድራማው ጭብጥ ቁም ነገሩን እየቀሰሙ እግረ መንገዳቸውን ዕለተ ሰንበትን ዘና ብለው እንዲያሳልፉ ማድረግ ነበርና ይህን ለማሳካት ስለመቻላቸው ምስክሩ ተመልካች ነው። በዚህ ፈታኝ የሆነ እልህ አስጨራሽ የጥበባዊ ሥራ ሂደት ውስጥ በሐሳብም በምክርም በማቴሪያልም ሆነ በሌላ ድጋፎች አብረው የነበሩ ወገኖችም በሥራው ውጤት እንደሚረኩ አንጠራጠርም። ትሩፋቱም የእነርሱ ጭምር ነውና ለዚህ ከፍ ያለ አስተዋጽኦና ፍቅር ደግሞ ተመልካቾችና የጥበቡ ዓለም አፍቃሪዎች እንዲሁም ሁሉም ደጋፊ ወገኖች ክብርና ምስጋና ይገባቸዋል። የኢትዮጵያ ኪነ ጥበብ ምናልባት ትንሽ ተራምዷል እንኳን የሚል አቋም ካለን እዚህ ሊደርስ አይችልም ነበር የሚል እምነት አለ እና ሊመሰገን ይገባዋል የኢትዮጵያ ተመልካች። ይሄናል ፍቅር ስለሰጡኝ ይሄናል ስለወደዱኝ እና ስላበረታቱኝ ከልብ እግዚአብሔር ይስጥልኝ እላቸዋለሁ። ለነሱ ደግሞ እጠቅማለሁ ልጠቅማቸው በሚገባኝ መልኩ ሁሉ ጊዜም ታዛዥ ነኝ ለኢትዮጵያ ሕዝብ። ከልብ ተመልካቹን ማመስገን ፈልጋለሁ። ምክንያቱም ሁሉ ጊዜ የኛ ስራ ከተመልካች ደስታ ከተመልካች ተቀባይነት ጋር ነው የሚያያዘው። ህዝቡ ባይወደኝ ስራን ባይወድልህ ጥሩ አስተያየቶች ባይሰጥህ አታሻሽልም ትልቅ አትሆንም ነበርና ህዝቡን በቃ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ ማመሰግናችሁ እላለሁ። በጣም አመሰግናለሁ። በዳና ቡድን ስምም ሆኜ እስካሁን ድረስ ስለተከታተላችሁን አስተያየቶቻችሁን ገንቢ የሆኑ አስተያየቶቻችሁን ስለሰጣችሁን አብራችሁን ስለቆያችሁ በጣም አመሰግናለሁኝ። በመጨረሻም ዳና ከመጀመሪያዎቹ ምዕራፎች ጀምሮ እስካሁን እስከ ምዕራፍ 3 ድረስ ከጎናችን ሆነው ተባበሩን በጣም ብዙ ድጋፍ ያደረጉልን ተቋማት አሉ። የመንግስትም የግልም ተቋማት መቼስ ሁሉ መጥራት በጣም አስቸጋሪ ነው የሚሆነው። በተለይም ግን የአዲስ አበባ ፖሊስ ኮሚሽን፣ የእሳትና ድንገተኛ አደጋዎች ድርጅት፣ የካቲት 12 ሆስፒታል እንዲሁም ከመጀመሪያ እስካሁን ድረስ ስፖንሰር ያደርጉን ተቋማት፣ የፕሮዳክሽን ቲም አባላት፣ ተዋንያንና ሁሉም ከጎናችን የነበሩት ለአንድ ቀን ይሁን ለአንድ አመት ቤታቸውን ንብረታቸውን በሙሉ ሳፖርት ላደረጉልን ተቋማት በተለይ ዳና ሲዝን 3 ተጠናቀው ለህዝብ እንዲቀርብ ከፍተኛ ጥረት ላደረገው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለሁሉም ምስጋና ያቀርባለሁ።